እንተ ተሰማይኪ ቅድስተ ቅዱሳን ቅዱሳን ነቢያት ገብተው የሚያገለግሉብሽ ከተለዩ የተለየች ከከበሩ የከበረች ቅዱሳን ነቢያት ገብተው የሚያገለግሉብሽ ደብተራ ኦሪት አንቺ ነሽ። ወውስቴታ ታቦት በወርቅ ልውጥ እንክለየ በውስጥ ባፋ በወርቅ የተለበጠ ታቦት ያለችባት ደብተራ ኦሪት አንቺ ነሽ። ወውስቴታ ጽላተ ኪዳን የሕጉ 10 ቃላት የተጻፉባት ጽላተ ኪዳን ያለባት አንቺ ነሽ። ደብተራ ኦሪት አንቺ ነሽ። ጽላተ ኪዳን አለ ሕጌን ብትጠብቁ ጠብቃችኋለሁ፣ ሕጌን ባትጠብቁ አጠፋችኋለሁ ብሎ ቃል ኪዳን ተካሂዶባታልና። መሶበ ወርቅ እንተ መና ህቡእ ረቂቅ መናን የያዘች ንጹሕ መሶበ ወርቅ ያለችባት ደብተራ ኦሪት አንቺ ነሽ። ይህ ምሳሌ ነው። ደብተራ ኦሪት በመላ የእመቤታችን ቅድስት የነፍሷ ቅዱሳን የአራቱ ባሕርያት ታቦት የማይጸኗ ጽላት የትስብእት ቃሉ የአብ አካላዊ ቃል አንድም ደብተራ ኦሪት አይለወጥም። የእመቤታችን ታቦት የማይጸኗ ትስብእት የአብ አካላዊ ቃሉ በግብር መንፈስ ቅዱስ የተገለጸላት ምስጢር ዘውእቱ ወልደ እግዚአብሔር መጽአ ኀደረ ሀበ ማርያም ድንግል ዘእንበለ ርክስ ሊክ ከሆነ ሳይተረጉም አይሄድምና ይኸውም ከአብ አካል ዘእምአካል ባሕርይ ዘእምባሕርይ የተወለደ ያለ ዘርአ ብእሲ ያለ መለወጥ የወለደችው መድኃኒታችን ኢየሱስ ክርስቶስ ነው። ተሰብአ እምኔሃ ቃለ አብ የአብ አካላዊ ቃል ከሥጋዋ ሥጋ ከነፍሷ ነፍስ በእርሷ ባሕርይ ተወለደ። ወወለደቶ ውስተ ዓለም ለንጉሠ ስብሐት ክብር ያለው እርሱን በዚህ ዓለም ወለደችው። መጽአ ወአድኀነነ ተወልዶም አዳነን። ትትፌሳ ገነት እመበግ ነባቢ የነባቢ በግ እናቱ እመቤታችን ትትፌሳ ደስ ይላታል፣ ደስታ ይገባታል። ብዙ ኢነባብያን አባጋ አሉና ነባቢ በግ አለው። አንድም በዕለተ ዓርብ 7ቱን አጽርሐ መስቀል ተናግሯልና ነባቢ አለው። አምላኪ አምላኪ ነጽረኒ ወለምን ተሃድገኒ አባ እስራኤሎም ውስመ በዘኢየአምሩ ይገብሩ ዮም ትሄሉ ምስሌ ውስተ ገነት ነያ እምከ ወነዋ ወልድኪ ጸማይኩ ወይቤ ተፈጸመ ኩሉ አባ መሐፀን ነፍስዬ ውስተ እዴከ ብሎ 7ቱ አጽርሐን መስቀል ተናግሯልና ነባቢ በግ አለው። ወልደ ዘይነብር ለዓለም ይኸውም ለዘላለሙ ጸንቶ የሚኖር ነው። መጽአ ወአድኀነነ ኃጢአት ተወልዶም ከኃጢአት ከፍዳ አዳነን። ሰአሊ ለነ ቅድስት ከኃጢአት ከፍዳ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳድሪብን።